በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ የሚመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በደላችንን ሳይመለከት ለዚህ ሰዓት ለዚህ ዕለት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ከእርሱ ቀጥላ የምትመሰገን የመስቀል ስር ስጦታችን የመስቀል ስር እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ይህንን ድምጽ የምትሰሙ ሁሉ ኦርቶዶክሳውያን ልጆቼ እንኳን ለመላእክት አለቃ ለቅዱስ ገብርኤል በዓል በሰላም በፍቅር አደረሳችሁ። ታላቁ መልአክ ቅዱስ ገብርኤል የዛሬ ወር እንዲሁም የዛሬ ዓመት ሁላችን በሰላም ያደርሰን። ቅዱሳን መላእክት የሰው ልጆችን ልመና መልካም ስራ በየዕለቱ የምንሰራው መልካም ስራ ክፉም ስራ የምንሰራ ከሆነ ቅዱሳን መላእክት ይመዘግባሉ። እኛንም ይጠብቁናል። መከራ እንዳይገጥመን ያለ እድሜያችን እንዳንሞት ያለ ንስሐ እንዳንሞት ይጠብቁናል። ስለዚህ ቅዱሳን መላእክትን የሚጠብቀንን መልአክ እግዚአብሔር እንዳናስቀይም ሁሌም የጽድቅ ስራ መስራት፣ ሁሌም ንስሐ መግባት፣ ሁሌም አንደበታችን ለምስጋና ሁሌም እጆቻችን ለምጽዋት የተዘረጉ እንዲሆኑ አምላካችን በቸርነቱ የእርሱ መልካም ፈቃድ ይሆንልን። ታላቁ መልአክ ቅዱስ ገብርኤል የዛሬ ወር የዛሬ ዓመት ሁላችን በሰላም ያድርሰን። 5 የንስሐ መንገዶች በሚል እግዚአብሔር ያስተምረናል። ኦርቶዶክሳውያን ልጆቻችን ይህንን ድምጽ የምትሰሙ ሁሉ ብዙ ጊዜ እናት ቤተክርስቲያን ንስሐ ግቡ ትላለች። ካህኑ ቀድሶ ወጦ ሲጨርስ ንስሐ ግቡ፣ ሰባኪውም በየመድረኩ ንስሐ ግቡ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ ነው። ሁሌም አባቶች ያስተምራሉ፣ ሁሌም መምህራን ያስተምራሉ፣ ሁሌም ካህናት ያስተምራሉ። ይህንን ድምጽ ኦርቶዶክሳውያን እንዳይሰሙ እንዳያዳምጡ አዳምጠው እንዳያስተውሉ አስተውለው ንስሐ እንዳይገቡ ደግሞ ዲያብሎስ ዕለት ዕለት ስራ ይሰራል። ጥንተ ጠላታችን ዲያብሎስ ለመልካም ስራ አንድ እርምጃ እኛ ስንራመድ እሱ 2-3 እርምጃ ይራመዳል። ኦርቶዶክሳውያን ልጆች ስለዚህ የቤተ ክርስቲያን 24 ሰዓት አገልግሎቷ አስተምሮቷ ንስሐ ግቡ ነው። ወደ መንግስተ ሰማያት መሸጋገሪያ ድልድይ ንስሐ ስለሆነ ማለት ነው ኦርቶዶክሳውያን። ለዚህ ነው ዮሐንስ አፈወርቅ በረከቱ ይደርብንና 5 የንስሐ መንገዶች አሉ ይለናል። የተለያዩ ቢሆኑም ቅሉ ሁሉም የሚያደርሱት ግን ርስት መንግስተ ሰማያት ነው። ወደ መንግስተ ሰማያት ነው የሚያስገቡት። እነርሱ ምንና ምን ናቸው ብሎ በደንብ በዝርዝር ያስረዳናል። ኦርቶዶክሳውያን አስተዋይ ልቦና ለሁላችን እግዚአብሔር አምላክ ይስጠን። የመጀመሪያው መንገድ የራስን ኃጢአት ማመን ነው። ኦርቶዶክሳውያን የራስን ኃጢአት ማመን ብቻ አይደለም፣ መጥላት ብቻም አይደለም፣ ማውገዝ። ይህንን በደንብ ስሙ ኦርቶዶክሳውያን ልጆች። የመጀመሪያው ከ5ቱ የንስሐ መንገዶች አንዱ የራስን ኃጢአት ማመን። ጌታዬ ሆይ በድያለሁ፣ ጌታዬ ሆይ አጥፍቻለሁ፣ ይቅር በለኝ። እግዚአብሔር ደግሞ ይቅር ባይ ነውና ይቅር በለኝ፣ በድያለሁ፣ አጥፍቻለሁ፣ አንተ ያደረግልኝን ውለታ በቀራንዮ ተሰቅለህ የከፈልክልኝን ውለታ ረስቻለሁና ይቅር በለኝ በማለት የራስን ኃጢአት ማመን ብቻ ግን አይደለም፣ አምኖ ንስሐ መግባት ማለት ነው። መጥላት ምንን? ኃጢአትን። ማውገዝ ምንን? ኃጢአትን። ኦርቶዶክሳውያን የመጀመሪያው ንስሐ መንገድ ይሄ ነው። ይህንን ካደረግን እንባረካለን። ይህንን ካደረጋችሁ ለህሊናችሁ ረፍት ታገኛላችሁ።
ንስሐ ሳትገቡ ግን የህሊና እረፍት የለም። ክፉ ያደረጋችሁት በእንቅልፋችሁ መጥቶ ይረብሻችኋል። መልካም እንቅልፍ እንዳትተኙ ይጎረብጣችኋል። ከመንፈሳዊ ወንድሞቻችሁ ጋር ቁጭ ብላችሁ እንዳታወሩ ህሊናችሁ ሰላም ይነሳችኋል። እንቅልፍ እንዳትተኙ መኝታው ሁሉ ጎርባጣ ይሆንባችኋል ኦርቶዶክሳውያን። ስለዚህ ኃጢአትን መጥላት፣ ኃጢአትን ማውገዝ ማለት ነው። አንድ ኦርቶዶክሳዊ የሆነ ክርስቲያን የጥፋት ስሜት ሲሰማው ቶሎ ንስሐ መግባት ያስፈልጋል። አስተምሮ ይሄ ነው። ክርስትና ህይወት ማለት ይሄ ነው ኦርቶዶክሳውያን። እንደው ብዙዎች በልምድ ስለሚመላለሱ እኮ ነው። አንድ ሰው የመጀመሪያው የንስሐ መንገድ የራሱን ኃጢአት ማመን፣ በደሉን አጥፍቶ አምኖ ሲናዘዝ አባቴን አጥፍቻለሁ፣ በድያለሁ፣ ከእግዚአብሔር ጋር ያስታርቆኝ። በቃ ከአንድ ክርስቲያን የሚጠበቅ ይሄ ነው። ከተናዘዘ እዛ በኋላ ተጠያቂ አይደለም፣ ካህኑ ነው የሚጠየቀው። ካህኑ አግባብ ባለው ጾም ይሰጣል። መጾም ትችላለህ ወይ፣ መስገድ ትችላለህ ወይ ብሎ ይሰጣል። ይህም ብቻ አይደለም፣ እንዲመጸውት ምጽዋት እንዲሰጥ ያደርገዋል። ካህኑ ድርሻ እሱም ዕዳ ስላለበት እሱም ይጾማል፣ እሱም ይሰግዳል። ትክክለኛው መንገድ ይሄ ነው ኦርቶዶክሳውያን። ኦርቶዶክሳዊ የሆነ ክርስቲያን ግን ከተናገረ በኋላ ተጠያቂ አይደለም። ብዙ ሰዎች አሉ፣ እንዴት ይህን ኃጢአት ሰርቼ እንዴት ልናገር እችላለሁ? እንዴት ይህን በደል አጥፍቼ እንዴት ልናገር እንዴት እሱንስ ላምነው እችላለሁ የሚሉም አሉ፣ አይጠፉም ኦርቶዶክሳውያን። እኔ ትልቅ አባት ይህን አጥፍቻለሁ ይህን በድያለሁ ብዬ ከተናገር በኋላ ለምን ወጡ አይዘረውም? እኔ አይመለከተኝም። አንድ ክርስቲያን እሱን አይመለከትም፣ ተጠያቂ አይደለም። የሚጠየቀው ራሱ ካህኑ ነው። ኦርቶዶክሳውያን ከእናንተ የሚጠበቀው ግን የመጀመሪያ የራስን ኃጢአት ማመን፣ ሳያውሉ ሳያሳድሩ ንስሐ መግባት። ከዛ በኋላ የህሊና እረፍት ታገኛላችሁ። ከዛ በኋላ ቤታችሁ በበረከት ይሞላል። ከዛ በኋላ በቤታችሁ ሰላም ይገባል። ከዛ በኋላ በቤታችሁ ሰላም ይሰፍናል። የተስተካከለ እንቅልፍ ትተኛላችሁ። እረፍት ያለው እንቅልፍ ትተኛላችሁ። ኦርቶዶክሳውያን ይህንን ካደረግንን ማለት ነው የራስን ኃጢአት ማመን ብቻ አይደለም፣ መጥላት ብቻ አይደለም፣ ማውገዝ። ምንም ኃጢአት፣ ተንኮልን፣ ክፋትን፣ በቀልን ማለት ነው ኦርቶዶክሳውያን። ስለዚህ እኮ ነው ነቢየ እግዚአብሔር ኢሳይያስ በምዕራፍ 43 ቁጥር 26 ላይ አንድ የሚናገረው ነገር አለ። እንድትጸድቅ መጀመሪያ ኃጢአትህን ተናገር ይለናል። ምን አለ? እንድትጸድቅ መጀመሪያ ኃጢአትህን ተናገር። ኃጢአትህን ተናገር። እንዲው ወዲያ ወዲህ እያላችሁ አትሽፎንፎኑ ኦርቶዶክሳውያን ልጆች። የትም ማንም ይሁን ባጠፋው ጥፋት በበደለው በደል ይጠየቃል። ዛሬ ግን በህይወት እያለ በቁሞ እየሄደ መልካም መስራት፣ ቁሞ እየሄደ አሻራ ማስቀመጥ፣ ቁሞ እየሄደ የህሊና እረፍት የሚያገኝበትን መልካም ስራ ለመስራት መዘጋጀት ማለት ነው ኦርቶዶክሳውያን ልጆች። ለዚህ ነው ነቢየ እግዚአብሔር ዳዊትም ክቡር ዳዊትም በደሌን አልሸፈንኩም ለእግዚአብሔር መተላለፌን እናገራለሁ አለ። አንተም የልቤን ኃጢአት ተውክልኝ ብሎ ተናግሯልና። ስለዚህም አንተም ስለሰራው ኃጢአት ራስን ውቀሰው፣ በእግዚአብሔርም በዚህ እግዚአብሔር ይቅር እንዲልህ ታደርገዋለህና ይለናል። ይህ ብቻ አይደለም ኦርቶዶክሳውያን፣ ስለ ኃጢአቱ ራሱን የሚወቅስና ኃጢአቱን የሚኮንን ሰው በተመሳሳይ ኃጢአት በቀላሉ አይወድቅምና። እንግዲህ ልብ በሉ፣ ስለ ኃጢአቱ ራሱን የሚወቅስና ኃጢአቱን የሚኮንን ሰው በተመሳሳይ ኃጢአት በቀላሉ አይወድቅም። ለምን? ኃጢአትን ጠልቷልና፣ ለምን? ኃጢአትን አውግዟልና ማለት ነው ኦርቶዶክሳውያን መንፈሳዊ ልጆች። ስለዚህ በጌታችን የፍርድ ዙፋን የሚወቅስህ እንዳይኖር ዛሬ እውነተኛ ወቃሽ በሆነው ህሊናህን አቅንተህ በራስህ ላይ ወቃሽና ከሳሽ አድርገህ ሹመው ይለናል። ይህ አንዱና ደገኛው መንገድ ነውና ይለናል ኦርቶዶክሳውያን። ልብ በሉ። አስተዋይ ልቦና ከሌለ መዳን አይቻልም። እውነቴን ነው የምነግራችሁ። በቃ
ዛሬ ነው ሰው ማወቅ ያለበት። እኔ አንዳንድ ሰዎች ምን ይላሉ? አይ ኃጢአት ትልቅ ኃጢአት ብሰራም ለካህን ሳልናገርም ወደ ገዳም ሄጄ ወደ ትልቅ አድባር ሄጄ ቃል ኪዳን ስላለው በዛ አፈወሳለሁ። እሱ ትክክል አይደለም። ቃል ኪዳኑ አይፈውስም ማለት አይደለም። ቅዱሳን በተሰጣቸው ቃል ኪዳን አያድኑም ማለት አይደለም። ግን የመጀመሪያው ንስሐ መግባት ያስፈልጋል። ለምን? ክርስቶስ ንስሐን አዘጋጅቷልና። ሰው ቢያጠፋ ቢበድል፣ ለምሳሌ ንስሐ እኮ ያልበደለውን እንዳልበደለ ያደርጋል። ኃጢአተኛውን ጻድቅ ያደርጋል። ለዚህ እኮ ነው እጅግ ኃጢአት ቢበዛ እንዳለላ ቢቀላ ንስሐ ብትገባ እንደ በረዶ ነጭ ትሆናለህ የሚል ነቢየ እግዚአብሔር ዳዊት። መንፈሳዊ ልጆች ይህንን እኮ ነው የሚል። መንፈሳዊ ልጆች ይህንን ማድረግ አንርሳ። ሁለተኛው የንስሐ መንገድ ደግሞ የወገኖቻችንን በደል ይቅር ማለትና በበደሉህ ላይ ቅሬታና ቂም አለመያዝ ነው ይላል። ሁለተኛው የንስሐ መንገድ ማለት ይህ ነው። በወንድሞቼ በደሉኝ፣ በድለውኛን፣ አጥፍተውኛን፣ እንዲያርገውኛን ብሎ በሰዎች ቂምና በቀልን አለመያዝ፣ ይቅር ባይ ልቦናን መፈለግ መሻት፣ ይህ ሁለተኛው የንስሐ መንገድ ማለት ነው። መንፈሳዊ ልጆች ለምን ካላችሁኝ ሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተንም ደግሞ ይቅር ይላችኋልና ይልናል በቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ይህን ይለናል። ሶስተኛው የንስሐ መንገድ መንበረ ጸባኦት የሚደርስ በትጋትና በጥልቅ ስሜት የሚደረግ ከልብ የመነጨ ጸሎት ነው ይለናል። መንፈሳዊ ጸሎት ነው። መንበረ ጸባኦት የሚደርስ በትጋትና በጥልቅ ስሜት የሚደረግ ከልብ የመነጨ ጸሎት ነው። ያ ማለት ምንድነው? የክርስቶስን 13ቱን ሕማማተ መስቀል እያሰቡ የሚጸልዩት ጸሎት ነው ማለት ነው። መንፈሳዊ ልጆች ለዚህ እኮ ነው ጨካኙ ዳኛ እንዲፈርድላችሁ ያደረገችው ያቺ መበለት እንዴት እንዲፈረድላት እንዳደረገችም አታያትንም ብሏል በወንጌል ራሱ ክርስቶስ። መንፈሳዊ ልጆች ስለዚህ ከልብ የመነጨ ጸሎት ያስፈልጋል ማለት ነው። ሶስተኛው ማለት ነው። አራተኛው መንገድ የንስሐ መንገድ ደግሞ ምንድን ነው ካላችሁ ምጽዋት ነው። ምጽዋት ነው። ይህም እጅግ በጣም ታላቅ የሆነ ኃጢአትን የሚያስተሰርይ ኃይል ነው ይለናል። መንፈሳዊ ልጆች ኃይል ነው። አራተኛው የንስሐ መንገድ ምጽዋት ነው። መንፈሳዊ ልጆች ምጽዋት ነው። ምጽዋት ነው አራተኛው መንገድ ምጽዋት ነው። እንዴት እናድርግ? ብዙዎች ንስሐ ገብታችሁ መጽውቱ፣ እግዚአብሔር ከሰጣችሁ ላይ አድርጉ። አስራታችሁ በትክክለኛ መንገድ የእግዚአብሔር ነው። አስራቱን የሚበላ ክርስቲያን አይባልም። ክርስቶስ የተናገረውን ነው። ክርስቶስ ያስተማረውን ነው እኛ የምንነግራችሁ። እንዴ የእግዚአብሔር የሆነውን አስራት ክትፍ እያደረገ የሚበላ ክርስቲያን አይባልም። ኦርቶዶክሳውያን መንፈሳዊ ልጆቻችን አይባልም። እንዴት ሆኖ? ስለዚህ አራተኛው የንስሐ መንገድ ምጽዋት ነው። ናቡከደነፆር ኃጢአትን ንቅስት አድርጎ ወደ ክህደት ሁሉ በገባ ጊዜ እንዲህ ብሎታል። ንጉሥ ሆይ ምክሬ ደስ ያሰኘህ ኃጢአትንም ለጽድቅ በደልህን ለድሆች በመጽወት አስቀር። ይህ ቸርነት ሰውን መውደድንስ ምንስ ያስተካክለዋል? እንዴትስ ያልከኝ እንደሆነ ስፍር ቁጥር የሌለውን ኃጢአት ከሰራ በኋላ ከዚያች ሁሉ በደል በኋላ እንደ ርሱ ለሆኑ ሰዎች ርኅራኄን የሚያደርግ ሰው ከተጣላው አምላክ ጋር መታረቅ እንደሚችል ቃል ተገብቶለታልና ይለናል። መንፈሳዊ ልጆች ምጽዋት ከእግዚአብሔር ጋር የምንታገናኝን መንገድ ናት። በምጽዋት ኃጢአታችን ይደመሰሳል፣ በደላችን ይደመሰሳል። ለምሳሌ አንድ ሰው መጾም መስገድ ባይችል በበሽታ ምክንያት ወገቡ ታማሚ ቢሆን በስግደት ፈንታ ይመጽውት ይላል። ስለዚህ
አራተኛው የንስሐ መንገድ ምጽዋት ነው። ምጽዋት ነው እንዴ! እነ አብርሃም እኮ በተመሳቀለ ጎዳና ቁጭ ብለው ድርሻቸው ድሃም ማብላት ነው፣ የተጠማውን ማብላት ነው፣ የተጠማውን ማጠጣት ነው፣ የተቸገረውን መርዳት ነው። ይህ ነው የእነ አብርሃም ስራ ነበር። መንግስተ ሰማያት የሚያወርስ ምጽዋት ነው። ወደ መንግስተ ሰማያት መሸጋገሪያ ድልድይ ምጽዋት ነው። ወደ መንግስተ ሰማያት የምንሸጋገርበት መሰላል ምጽዋት ነው። ስለዚህ አይደለም እግዚአብሔር ከሰጠው ነው ሰው የሚሰጠው። ሰው እኮ ትንሽ ሰጥቶ ብዙ ያገኛል። የሚሰጥ ይሰጠዋል፣ የሚያደርግ ይደረግለታል። ያለበለዚያ ቀብረህ ብታስቀምጠው፣ ቀብራችሁ ብታስቀምጡት ታዩታላችሁ እንጂ አትበሉትም። ለምን? በበሽታ ትያዛላችሁ። ከዛ በኋላ መልአከ ሞት ነጥቆ ይወስዳችኋል ማለት ነው። መንፈሳዊ ልጆች፣ አምስተኛው የንስሐ መንገድ ትህትናና ራስን ማዋረድ ኃጢአትን ያደክማል ይላል። ትህትና ነው አምስተኛው የንስሐ መንገድ። አንተ ጻድቅ ነህ ሲሉት አይ እኔ ጻድቅ አይደለሁም፣ በቃ መልካም ስራችሁ ሁሉ በስውር መሆን ማለት ነው። አሁን ሰው በይፋ ሲያደርግ ምጽዋት ውዳሴ ከንቱ ይመጣበታል። መጽሐፍ ቅዱስ የሚለው ግን ምንድነው? በቀኝ እጅ የሰጠውን ግራ እጅ ያይ ነው የሚል መንፈሳዊ ልጆች። ስለዚህ አምስተኛው የንስሐ መንገድ ትህትና፣ ሁሉንም በትህትና። ትልቅ ሰው ሲመጣ ከመቀመጫ ብድግ ብሎ አንተ ተቀመጥ፣ ከፊት ለፊት አንተ ቅደም፣ አንተ ልበስ፣ ለአንተ ይሁን፣ እኔ ራሱን ዝቅ አድርጎ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብሎ ራሱን ዝቅ ማድረግ ያስፈልጋል። መንፈሳዊ ልጆች ለምን ያላችሁ እንደሆነ ቀራጩና ፈሪሳዊው እነሱን ያሳየናል። አይኖቹን ወደ ሰማይ ለማንሳት እንኳንስ እስኪፈራ ድረስ በታላቅ ትሕትና ራሱን ባዶ ባደረገ ጊዜ ጻድቅ ሆኖ ሄደ ይለናል። ያ ትዕቢተኛው ግን ራሱን ከፍ ከፍ ያደረገው ግን ተዋርዷልና ይለናል። ስለዚህ መንፈሳዊ ልጆች እነዚህን አምስቱን መንገዶች ከተከተልን መንግስቱን እንወርሳለን። ይህን ቃል የምትሰሙ ሁሉ ደጋግማችሁ ቃሉን ስሙት። አትሰልቹ። መንፈሳዊ ልጆች አትሰልቹ። ሰይጣን ለወንጌል ድምፅ እንዳትሰሙ ያሰለቻችኋል። መልካም ነገር እንዳትሰሙ ያሰለቻችኋል። ደጋግማችሁ መስማት፣ የሰማችሁትን ወደ ተግባር ማዋል ያስፈልጋል ማለት ነው። መንፈሳዊ ልጆች ንስሐ ገብተን መንግስቱን እንድንወርስ እሱ ይፍቀድልን። መልካም ስራ ሰርተን መንግስቱን እንድንወርስ እሱ ይፍቀድልን። የእግዚአብሔር ቸርነት፣ የድንግል ማርያም እናትነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን ተራዳይነት አይለያችሁ። በእውቀት ባለ እውቀት የሰራችሁትን የሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ መንፈሳዊ ልጆች።